እግዚአብሔር ካህናት፣ ዲያቆናት፣ ምእመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም በዚህ ዕለት ጋብቻችሁን ያደረጋችሁ ሙሽሮች በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነቱ በይቅርታው በምሕረቱ የጠበቀን እንደ በደላችን እንደ ጥፋታችን አይቶ ያልቀጣን ያላጠፋን በቅድስና ቦታው ተገኝተን ክብር እንድናገኝ ስሙን እንድንቀድስ ክብሩን እንድንወርስ አለ እግዚአብሔር እንድንሰማ የፈቀደልን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ ዛሬ የምንመማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ባለው ኃይለ ቃል ነው የሚሆነው። እዚህ ላይ ኦ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሉ የስምዖን ልጅ የዮና ልጅ ስምዖን ትወደኛለህን ይላል። የትምህርታችን ርዕስ የሚሆነው ትወደኛለህን በሚል ነው የሚሆነው። እንግዲህ ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ጥያቄ የቀረበለት ደግሞ ከሐዋርያት አንዱ የሆነው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከአሳ አስጋሪነት የተመረጠ ክርስቶስ ተከተለኝ ብሎ ከአሳ አስጋሪ ወጥተህ ሰዎችን በወንጌል መረብ ታጠምዳለህ ተብሎ የተጠራ ታላቅ ሐዋርያ ነው። ይህ ሐዋርያ የሚታወቅባቸው ነገሮች አሉ። የዋህ ነው፣ ቁጡ ነው፣ ችኩል ነው። የዋህነቱ ምንድነው ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ ሲሄድ አየና መጀመሪያ ፈርቶ ነበረ። እሱ ብቻ ሳይሆኑ አብረውት የነበሩ ሐዋርያቱ ፈርተው ነበረ። እሱ መሆኑን ካወቁ በኋላ ክርስቶስ መሆኑን ከተረዱ በኋላ ቅዱስ ጴጥሮስ መቼም ምን ብሎ ጠየቀው? አንተ በእግርህ በባህሩ ላይ እየተራመድህ እየመጣህ ስለሆነ እኔም በእግሬ እየተራመድሁ ወደ አንተ ልምጣ ብሎ ጠየቀ። ይህ የዋህነቱ ነው። ሌላው ደግሞ ቁጡ የሚያስብለው ደግሞ ክርስቶስን አይሁድ ብዙ ነው መጣው ሊይዙ ሲሉ ተቆጥቶ ሰይፉን አውጥቶ አንዱን ጆሮውን ቆርጦ ነበርና ቁጡ ነው ይለዋል። ሌላው ደግሞ ፈጣን ነው ይባላል። ፈጣንነቱ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ጥያቄ በሚያቀርብ ጊዜ የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ ሐዋርያቱ ምን ይሉት ነበረ? አንዱ ዮሐንስ ነው ይላል፣ አንዱም ኤርምያስ ነው ይላል፣ ያም ባይሆን ከነቢያት አንዱ ነው ይላል ባለ ጊዜ እናንተስ ማን ትሉኛላችሁ ብሎ ጥያቄ ባቀረበ ጊዜ በመጀመሪያ ቅዱስ ጴጥሮስ ከሌሎች ቀድሞ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የክርስቶስ የእግዚአብሔር ልጅ ነህ ብሎ የመለሰ ጥያቄውን የመለሰ ስለሆነ እሱ ፈጣን ነው። እና እንግዲህ ቅዱስ ጴጥሮስ በእነዚህ በሶስት ነገሮች ይታወቃል። አንደኛ ክርስቶስን አጥብቆ ይወዳል። ሁለተኛ ጥያቄ የሚጠይቅ እሱ ነው። ብዙ ጥያቄዎችን ለክርስቶስ አቅርቧል። እኛ ሁሉን ትተን ተከትለንሃል፣ ናሁ አደግነ ኩሎ ወተሎናከ ምንተ ንረክብ። እኛ ያለንን ሁሉ ትተን ይህንን ዓለም ኑሮ ጠልተን ተከትለንሃል። እንግዲህ የምታደርግልን የምትሰጠን ዋጋችን ምንድን ነው ብሎ የጠየቀ ቅዱስ ጴጥሮስ ነው። እና በመጠየቅም ይታወቃል፣ በመመለስም ይታወቃል። ከሌሎች ሐዋርያት የተለየ ደግሞ በጣም አጥብቆ ይወደው ነበረ። ክርስቶስ በራለቴስ መጣለሁኝ ነገ አይሁድ ይገሉኛል ሲል ለምን ይወልባል ይህ አይሁንብህ እያለ ይከራከል ነበረ። እና ይህም ከፍቅሩ ብዛት የተነሳ ነው። ይህንን ያህል የሚወደውን ደቀ መዝሙሩን ወምድረ መስኩ የቤሎስ ኦ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሉ ምሳቸውን ከተመገቡ በኋላ ለቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ያቀረበለት
ጥያቄ ያቀረበለት ጥያቄው ምንድን ነበረ? ጥያቄው ትወደኛለህን የሚል ጥያቄ ነው። ይህን ጥያቄ ያዙልኝ። ይህንን ከያዛችሁ ጥያቄው ፍቅር ብቻ አይደለም፣ በውስጡ ሌላ ትእዛዝ አለበት። ቅዱስ ጴጥሮስን ትወደኛለህን ሲለው ፍቅሩን ብቻ ለመግለጽ አይደለም፣ እንደሚወደውም ያውቃል። ግን የሚያስቀምጠው አደራ፣ የሚሰራውን ስራ፣ ማንን ማገልገል እንዳለበት፣ ማንን ማስተማር እንዳለበት ትእዛዝ ሊያስቀምጥለት ነው። እና ትወደኛለህን ሲልም ዝም ብሎ መውደድ ብቻ አይደለም፣ እኒህ ከሚወዱኝ እነዚህን ከምትወዳቸው ይልቅ አብልጠህ ትወደኛለህን ነው ያለው። አብልጠህ እዚያ ካሉት ሰዎች እነዚህን ከምትወድበት እኒህ ከሚወዱኝ ይልቅ አብልጠህ ትወደኛለህን ነው የተባለ። አብልጠህ እናንተ ዛሬ ብዙ ቤተሰብ ቢኖራችሁ፣ ብዙ ወዳጅ ቢኖራችሁ አብልጣችሁ የምትወዱት ይኖራል፣ የምታስቀድሙት ይኖራል። እና ጴጥሮስ ጥያቄ ሲቀርብለት ምንድነው ያለው? ክርስቶስ ከእነዚህ ይልቅ እነዚህ ከሚወዱኝ ይልቅ አብልጠህ ትወደኛለህ ተባለ። ይህ ጥያቄ በቀረበለት ጊዜ ቅዱስ ጴጥሮስ ምን አለ? እኔ እኮ እንደምወድህ ከእኔ ይልቅ አንተ ታውቃለህ ነው ያለ። ከእኔ ይልቅ አንተ ታውቃለህ። አንተ ሁሉን መርምረህ የምታውቅ ስለሆነ የምናስበውን የምንናገረውን ትክክለኛ ወዳጆች መሆን የምታውቅ አንተ ነህ። ስለዚህ እኔ እንደምወድ ምን ትላለህ አለ? አንተ ታውቃለህ አለ። እንደ ሌላው ጊዜ አወድሃለሁ አላለም። ፈጥኖ አስተዋልና ምን አለ? እኔ እንደምወድህ አንተ ታውቃለህ። ምክንያቱም አንተ የሰውን ልቡና መርምረህ የምታውቅ አምላክ ስለሆንህ እኔን መጠየቅ ሲያስፈልግ አንተ እንደምወድህ ታውቃለህ አለ። በዚህ ጊዜ ምንድን ነበር ያለው? ራእይ ያማገኘ ግልገሎችን ጠብቅ ነበር ያለው። ትወደኛለህን ካለ በኋላ ቅዱስ ጴጥሮስን መውደዱን ከገለጸለት በኋላ ግልገሎችን ጠብቅ አለው። ይህንን ካለ በኋላ ወካይ የሎ ስሞን ጴጥሮስ ወልደ ዮናስ አፈቅረኒ። ሁለተኛ ደግሞ ምን አለው? ተመልሶ አሁንም የዮና ልጅ ስሞን ትወደኛለህን አለው። ሁለተኛ አሁንም ያንን ቃል ሳይቀይር እንደምወድህ እኮ አንተ ታውቃለህ፣ የኔን ወዳጅነት እኔ እንዴት እንደምወድህ ከኔ ይልቅ አንተ ታውቃለህ አለው። አሁንም ጠቦቶችን ጠብቅ አለው። መጀመሪያ ግልገሎችን ጠብቅ አለው። በሁለተኛ ደግሞ ማንን ጠብቅ አለው? ጠቦቶችን ጠብቅ። እነዚህ ቃላቶች ካልያዛችሁ አንግባባ። እነዚህ ሁለት ጊዜ ትወደኛለህን እያለ አንድ ጊዜ ግልገሎችን ጠብቅ፣ በሁለተኛው ደግሞ ጠቦቶችን ጠብቅ። ይህ ትልቅ አደራ ቃል ነው። ክርስቶስ ለቅዱስ ጴጥሮስ ያስተላለፈው፣ ለቅዱስ ጴጥሮስ ያስቀመጠው ቃል ነው። ይህ የሚሰራው ደግሞ ለቅዱስ ጴጥሮስ ብቻ አይደለም፣ ቅዱስ ጴጥሮስን ወክለው በሚሰሩ ካህናት ላይ የሚሰራ ያደራ ቃል ነው። ምዕመናንን ለመጠበቅ ለቅዱስ ጴጥሮስ ብቻ የተሰጠ አይደለም፣ እስከ ዓለም ፍጻሜ ነው። በጊዜ በዘመን የተወሰነ አይደለም። ዓለም እስከምትኖር ዓለም እስከ አለች ድረስ መጠበቅ ግዴታ መሆኑን ለቅዱስ ጴጥሮስ አደራ አስቀምጧል። ወካየ ወስልሰ የሎ ሶስተኛ ደግሞ ቅዱስ ጴጥሮስን ምን አለው? ታፈቅረኒ ነው አለው። ሶስተኛ በዚህ ጊዜ ዋዘ ወተከዘ ጴጥሮስም ልቡ ይላል። ቅዱስ ጴጥሮስ ሶስተኛ ትወደኛለህን ብሎ ስለጠየቀው አዘነ ይላል። ሶስተኛ መቼም አንድ ሰው ደጋግሞ ቢጠይቃችሁ ትጠራጠራላችሁ። ምን አልፈልጎብኝ ነው? ከኔ ምን አስቦ ነው? ምንድነው ደጋግሞ የጠየቀኝ ብላችሁ ትጠራጠራላችሁ። ቅዱስ ጴጥሮስን ሶስተኛ ትወደኛለህን ብሎ በጠየቀው ጊዜ ምን ብሎ ነው እንደዚህ የጠየቀኛልና አዘነ፣ ተከዘ። ምን ብሎ አሰበ? ከዛሬ ቀደም አይሁድ ይገሉኛል ሲል አይሁድ እኔን ይገሉኛል፣ እናንተም ታችሁ ትበተናላችሁ፣ ጠባቂው ይገደላል፣ በጎችም ይበተናሉ ብሎ በተናገረ ጊዜ
ሐዋርያቱ እናንተ ትታችሁ ትሸሻላችሁ ብሎ በተናገራቸው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስ ግን ምን ብሎ ነበረ? ሁሉም ጥለው ቢሸሹ ሁሉም ባይከተሉ እኔ ግን እስከ መጨረሻው እስከ ሞት ድረስ አልለይም ብሎ ነበር። እስከ ሞት ድረስ አንተ ስትሞት አብሬ እሞታለሁ እንጂ እነ ሌሎች ወደ ኋላ አልልም ብሎ ነበረ። ይህንንም ለመፈጸም ሞክሮ ነበር። የተቻለውን ያህል አድርጓል። ቅድም እንዳልኳችሁ አይሁድ ሊይዙት ሲመጡ ሰይፉን አውጥቶ ያንዱን አብሮ የመጣውን ያንዱን ወንበዴ ጆሮ ቆርጦ ነበረ። ክርስቶስ ግን በሰይፍ የሚያወጡ በሰይፍ ይሞታሉና እኔ የመጣሁት ለፍቅር እንጂ እኔ መስዋዕት ሆኜ ሰዎችን ላድን እንጂ ለመግደል አይደለምና ለምን አደረግ ብሎ የተቆረጠውን ጆሮ ቀጥሎ ፈውሶ ቅዱስ ጴጥሮስንም ሰይፍህን ወደ ነበረበት አግባ ብሎታል። ስለዚህ ከዚያ በኋላ አይሁድ ይዘው እያሰቃዩ ወደ ጲላጦስ መጀመሪያ ወደ ሊቀ ካህናቱ ወደ ቀያፋ ሲወስዱት አብሮ ተከትሎ ሄዶ ነበረ። ምክንያቱም ይህች ቃል ኪዳን ገብቶ ነበረ። ሌሎች ቢክዱ ሌሎች ጥለው ቢሸሹ እኔ ጥዬ አልሸሽም ብሎ ቃል ኪዳን ገብቶ ነበርና ያንን በማሰብ እስከ ቀያፋ እስከ ሊቀ ካህናቱ ግቢ አብሮ ሄደ። በዚያ ግን ክርስቶስ በተያዘበት ቦታ እዚያ ውስጥ ሲጠየቅ ግን መጀመሪያ አንተ የክርስቶስ ተማሪ ነህ ከክርስቶስ ጋር ነበር ሲባል አልነበርሁም ማለት ነው። ሁለተኛ ሲጠየቅም እንደዚህ አለ። በሶስተኛው እንዲያውም ይምል ይገሰጽ ጀመር። እሱ እናንተ የምትሉትን አላውቀውም ብሎ ካደ። በዚህ ጊዜ ዶሮ ጮኸ ይላል። ዶሮ በጮኸ ጊዜ ያ የገባው ስርሰት ክህደኒ 3 ጊዜ ዶሮ እስቲጮህ ትክደኛለህ ተብሎ የተነገረው ቃል ትዝ አለውና ምርር ብሎ አለቀሰ። በማልቀሱም እሱ ተጠቃሚ ሆኗል። ምክንያቱም የንስሐ ሰው ስለሆነ ስለተጸጸተ ስላለቀሰ ክርስቶስ ይቅር ብሎታል። አሁን እዚህ ላይ 3 ጊዜ ትወደኛለህን ሲለው 3 ጊዜ ትወደኛለህን እያለ የጠየቀኝ የዚያን ጊዜ አልክድህም ብዬ 3 ጊዜ ክጀው ነበርና ከዚያ ጋር አነጻጽሮ መጠየቁ ነው። ያንን ክህደቴን አስቦብኝ ነው ብሎ ከልቡ አዘነ። መቼም ወንጀል የፈጸመ ሰው በደል የፈጸመ ሰው በጠየቀው ሁሉ ጊዜ መሳቀቁ አይቀርም። ይህንን ብሎ ነው ይሆን ይህንን ያለ ይህንን ጥያቄ ያቀረበልኝ በዚያ በቀድሞ ጥፋቴ ነው ይሆን እያለ እየተሳቀቀ የሚኖር ሰው ይኖራል። አሁንም ቅዱስ ጴጥሮስ 3ኛ በመጠየቁ ያንን የካድሁትን አስቦ ነው ብሎ አዘነ ይላል። ከልቡ አዘነ እና 3ኛ ትወደኛለህን ብሎ በጎችን ጠብቅ አለው። እንግዲህ ክርስቶስ ቅዱስ ጴጥሮስን 3 ጊዜ ትወደኛለህን እያለ ያደራ ቃል አስቀምጦለታል። በመጀመሪያ ግልገሎችን ጠብቅ ማለቱ ሕፃናትን በአእምሮ ሕፃናት የሆኑትን በአካል ሕፃናት የሆኑትን ጠብቅ ማለቱ ነው። እነዚህ ሕፃናት እንዲህ በሕፃንነት ዘመናቸው ጥሩ ነገር አይተው ካደጉ ጥሩ ነገር ተምረው ካደጉ ጥሩ ሆነው ያድጋሉ። በተለይ የሕፃናት አእምሮ የሰጡትን ሁሉ የሚቀበል ነው። ነጭ ወረቀት ማለት ነው። ክፉውንም ካዩ ክፉ ይሆናሉ፣ ረባሽ ሊሆኑ ይችላሉ። በጎውን ካዩ ደግሞ በጎ ይሆናሉ። መልካም ልጆች ሆነው ያድጋሉ። በቤተ ክርስቲያን እንደዚህ ካደጉ የቤተ ክርስቲያን ልጆች ከሆኑ በቤተ ክርስቲያን ተጠልለው ካደጉ እነዚህ ልጆች ኋላ ለቤተ ክርስቲያን ልጆች የእምነት ልጆች አገርን የሚጠቅሙ ልጆች ሊሆኑ ይችላሉ። ሰፈር ላይ ብቻ ማደግ ግን ይህንን ሊያመጣ አይችልም። ከአባቶች እግር ስር ያላደገ ልጅ ይህንን ሊሆን አይችልም። የአባቶችን ድምፅ ሰምቶ የአባቶች ጸሎት ተደርጎበት አባቶች ጸለየውበት ያላደገ ልጅ እንደዚህ ሊሆን አይችልም። አሁን እኮ ሰው ብቻ መውለዱን ሰው ብቻ እያበላ ዘመናዊ ትምህርት እያስተማረ ማሳደጉን ብቻ ነው የሚያየው። ይህ ከየትም አያደርስም። እኩል ለስጋ እኩል ለነፍስ መሆን አለበት። እኩሉን ሰዓት ብዙውን ሰዓት እንዲያው በዚያኛው ቢያሳልፈው እዚህ ቤተ ክርስቲያን እንኳን በዛሬ ችውለት
በዚህ በሰንበት መጥቶ ካልተማረ የእግዚአብሔርን ቃል ካልሰማ የእግዚአብሔርን ቃል መስማት ብቻ አይደለም፣ ማስቀደስ አለ፣ መቆረብ አለ፣ ብዙ ነገር አለ። ቤተ ክርስቲያን ለሕፃናት የምትሰጠው ነገር አለ። ይህንን አግኝተው ማደግ እንዳለባቸው ነው ቅዱስ ጴጥሮስን የተናገረው። ግልገሎችን ጠብቅ ሲለው ግልገሎች ማለት ሕፃናት ናቸው። እንግዲህ እሱ በግ ተብሏል። ራሱ ክርስቶስ እንኳን በግ ተብሏል። የዋህ በግ ነዋ በግዑ ለእግዚአብሔር ዘያንጽእ ኃጢአት አለ። የዓለምን ኃጢአት የሚያስወግድ በግ ተብሏል። እሱ በግ ተብሎ ደግሞ ምእመናን አባግዕ ይላል። እቀቡ አባግዕ በጎችን ጠብቁ ሲል በጎችን መጠበቅ አይደለም፣ ምእመናን ናቸው በጎች የተባሉ። ምእመናን ጠባቂ ያስፈልጋቸዋል። ምእመናን እረኛ ያስፈልጋቸዋል። እንዳይቅበዘበዙ፣ በተኩላዎች እንዳይበሉ፣ እንዳይወሰዱ ትክክለኛ የሆነ ጠባቂ ያስፈልጋል። ያውም ስለ በጎች ብሎ ነፍሱን አሳልፎ የሚሰጥ እረኛ ያስፈልጋል። ነፍሱን አሳልፎ በጎችን ለመጠበቅ ነፍሱን አሳልፎ እስከ መስጠት ድረስ የቆረጠ ቆራጥ የሆነ ትወደኛለህ እንደተባለው ክርስቶስን የሚወድ ጠባቂ ያስፈልጋል። ያ ከሆነ ነው እንግዲህ ሰው ራሱን ሕይወቱን ለክርስቶስ ተሰጠ ለግሉ የሚያስበው ነገር አይኖርም። ለግላችን ብቻ የምናስብ ከሆነ ደግሞ እንደዚህ ልንጠብቅ አንችልም፣ እረኛ ልንሆን አንችልም። እና እንግዲህ ግልገሎችን ሲባል ሕፃናትን ጠብቅ ማለት ነው። ሕፃናት በተለይ በለጋ ዕድሜያቸው መያዝ አለባቸው። ሃይማኖታቸውን አውቀው ስነ ምግባር ኑሯቸው እናት አባታቸውን አክብረው እንዲያድጉ ከቤተ ክርስቲያን ሳይሸሹ ቤተ ክርስቲያን ላይ ሲመጡ የሚያስተምራቸው ሰው ያስፈልጋል። ዝም ብለው ደርሰው መሄድ አይደለም፣ እዚሁ ነው ስለሄዱ ብቻ አይደለም። ተከታትሎ የሚያስተምራቸውና ስነ ምግባር የሚያስይዛቸው ቤተ ክርስቲያን ምን እንደሆነች እምነታቸውን አውቀው ማደግ ስላለባቸው ለቅዱስ ጴጥሮስ ይህንን አደራ አስቀምጦለታል። ይህ አደራ ለቅዱስ ጴጥሮስ ብቻ አይደለም፣ እንደነገርኋችሁ አሁን ላሉትም አባቶች የሚሰራ ነው። አሁንም ለሚያስተምሩ አባቶች ሕፃናት ላይ መስራት፣ ሕፃናትን መንከባከብ፣ ሕፃናትን ማስተማር እንዳለባቸው ቅዱስ ጴጥሮስ ብቻ አይደለም ይህንን አደራ የተቀበለው። ቅዱስ ጴጥሮስ ቀጥለው የመጡ ሁሉ ተቀብለውታል። ምክንያቱም ክርስቶስ ቃል ሲገባ ምንድን ነው ያለ? ሐዋርያትን ወደ ዓለም ሂዱ፣ አስተምሩ፣ እያስተማራችሁ እያሳመናችሁ እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 30 ላይ እያስተማራችሁ ደቀ መዛሙርቴ አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ስለዚህ ይህ ዓለም እስከ ዓለም ፍጻሜ ድረስ ቅዱስ ጴጥሮስ ሊኖር ሆኖ አይደለም፣ ወይም ሌሎች ሐዋርያት ይኖራሉ ብሎ አይደለም። በእናንተ ግን የሚተኩት ሐዋርያት አሉ፣ የእናንተ ተከታዮች አሉ፣ ከእነሱ ጋርም አብሬ እኖራለሁ ሲል ነው። ስለዚህ ይህ ያደራ ቃልም አብሮ እስካሁን ይሰራል ማለት ነው። ስለዚህ አባቶች ሕፃናትን በማስተማር ሕፃናትን ሃይማኖታቸውን በማሳወቅ በተለይም ደግሞ በአሁኑ ጊዜ አስቸጋሪ የሆነው ስነ ምግባር እሱንን አስተምራችሁ ማሳደግ እንዳለባችሁ አደራ ተቀምጧልና ይህንን አደራችን እንድንወጣ እግዚአብሔር ይፍቀድልን። በሁለተኛ ጠቦቶችን ጠብቅ ነው። በጠቦቶች ደግሞ የተመሰሉ ጎልማሶች ናቸው። ጎልማሶች እንግዲህ በአካልም እያደጉ ነው፣ በእውቀትም ማደግ ያስፈልጋቸዋል። በተለይ ጎልማሳነት አስቸጋሪ ሁኔታ፣ አስቸጋሪ የወጣትነት ዘመን የእሳትነት ዘመን የሚባለው ነው። በዚህ ጊዜ ሕይወት የሚበላሸው፣ ሕይወት የሚመሰረተው፣ ሕይወት የሚገነባው፣ ሕይወት የሚፈርሰው በዚህ ዘመን ነው። በተለይ በቤተሰቡ ውስጥም ቢሆን አንድ ወጣት በዚህ ጊዜ ካልተያዘ አስቸጋሪ ነው፣ ወጥቶም ሊሄድ ይችላል። እንኳን ሰዎች ሁነን አንዳንድ እንስሳት እንኳን በዚህ በጎልማሳነት ጊዜያቸው ከቤት እንዲህ ብለው የሚሄዱ አሉ። እንኳን ወጣቶች በዚህ ጊዜ አጥብቆ መያዝ ያስፈልጋል። አጥብቆ መያዝ ሲባል ማሰር አይደለም፣ ማሰቃየትም አይደለም፣ ማስተማር ነው። እና ቅዱስ ጴጥሮስ አደራ የተሰጠው እነዚህ ጎልማሶችን እንዲያስተምር
ሃይማኖታቸውን እንዲያሳውቅ ስነ ምግባር እንዲኖራቸው ክርስቶስን እንዲፈሩ ክርስቶስን እንዲያውቁት ማስተማር ነው። እነዚህን ነው አደራ የተሰጠው። ትልቁ አደራ ያለ ደግሞ እዚህ ላይ ነው። በእውነት መስራት ያለብን ማስተማር ያለብን ወጣቶች ወደ ቤተክርስቲያን እንዲመጡ ሃይማኖታቸውን እንዲያውቁ። አንዳንድ ጊዜ ቤተክርስቲያን እየዋሉም እኮ አለመማር አለ። አንዳንድ ጊዜ ቤተክርስቲያን እየዋሉም እኮ አለመለወጥ አለ። በስነ ምግባር አለመለወጥ፣ ፈሪሃ እግዚአብሔር አለመኖር፣ አባቶችን አለማክበር፣ እንደዚህ ያሉ ነገሮች አሉ። እነዚህ መሆን የለባቸው። ቤተክርስቲያን በመጣን ቁጥር አንገታችን ዝቅ እያለ አንገታችን ሰዎችን ዝቅ ብሎ የሚያከብር ሰዎችን የበላይ አድርጎ የሚያይ እንጂ የሚያዋርድ መሆን የለበትም። በተለይም ለአባቶች የሚታዘዝ ወጣት መኖር አለበት። አባቶች ሲናገሩ ካልተደመጡ አስተምረው ትምህርታቸውን ተቀባይነት ካላገኘ አሁንም አስቸጋሪ ስለሚሆን ስለዚህ ወጣቶችን እንዲያስተምር ነው ቅዱስ ጴጥሮስ ተወደኛለህን የተባለ። እንዲያውም ሌሎችን ከሚወዱኝ ይልቅ አንተ አብልጠህ ትወደኛለህ። ትልቅ ፍቅር ነው ይህ በእውነት። ይህንን አደራ የሰጠው ቅዱስ ጴጥሮስ እንደሚወደው ክርስቶስ ስለሚያውቅ ነው። ቅድም እንዳልኳችሁ በተለይ ቅዱስ ጴጥሮስ ስለ ኢየሱስ ፍቅር ያለው ፍቅር በጣም ተነሳሽነት ነበረው። በጣም ለፍቅሩ ይሳሳ ነበረ። ለምን ትሞታለህ አይሆንም እያለ ሁሉ ይከራከር የነበረ ሐዋርያ ነው። ለዚህ ታላቅ ሐዋርያ ለዚህ ለሚወደው ሐዋርያ ነው እንግዲህ ምዕመናን አደራ የሰጠ፣ ለማይወደው አይደለም። እናንተ አደራ የምትሰጡ መቼም በተለይ የምትወዱትን ነገር አጥብቃችሁ የምትፈልጉትን ነገር የምትሰጡ ለምታምኑት ሰው ነው። ለማታምኑት አትሰጡ መቼም። ሰው ለማያምነው አደራ አያስቀምጥም። ክርስቶስም ለቅዱስ ጴጥሮስ አደራ ሲያስቀምጥ ስለሚወደው ነው። ደግሞ ክርስቶስ ቅዱስ ጴጥሮስን ስለወደደው ብቻ አይደለም፣ እኛ ምዕመናንም ስለሚወዳቸው ነው። ምዕመናን እንዳይጠፉበት፣ ምዕመናን ጠፍተው እንዳይቀሩበት ስለፈለገ ነው አጥብቀህ ትወደኛለህ የተባለ እና ትልቅ አደራ ነው ይሄ። በጣም ትልቅ አደራ ጎልማሶችን ወጣቱን የማስተማር ወጣቱን በቤተ ክርስቲያን እንዲያድግ ለማድረግ ሃይማኖቱን ሳይለውጥ ዛሬ እሱም ሃይማኖት ነው የለወጠ። ስንት ወጣት በጥቅማ ጥቅም እየተቀየረ ዛሬ ስራ እንሰጥሃለን እርዳታ እንሰጥሃለን እየተባለ እንዲሁ አሁን እርዳታውም እየቆመ እርዳታውም ለጦርነት እየዋለ የሚሰጥ ሲጠፋ የሚነጠቅ ወጣት ቆሟል። አሁን ይሄንን እንረዳለን ብሎ መንገድ ላይ ቆሞ የሚሰብክ ሰባኪ አታዩ። መጀመሪያ እርዳታው በሚመጣ ጊዜማ ስንት ወጣት ተነጥቋል። ስንት ቤተክርስቲያን ያጣቻቸው ልጆች ብዙ ልጆች እንዲያውም ውስጥ ያሉት እንኳን ወጣው ሄደዋል። እንኳን ከውጭ ያሉት ከቤተ ክርስቲያን ውስጥ የነበሩት ወደ አዳራሽ ገብተዋል። ወደ አዳራሽ ያ የሆነው ደግሞ በወንጌል ትምህርት አይደለም። ወንጌል አስተምረው አይደለም የወሰዷቸው፣ በጥቅማ ጥቅም ነው፣ በጊዜያዊ ጥቅማ ጥቅም። አሁን ያ ጥቅማ ጥቅም ሲቆም እርዳታ ወደ ኢትዮጵያ መምጣት ሲያቆም አሁን የሚይዙታቸው መሀል መንገድ ላይ የሰፈሩ ብዙዎች ናቸው። እርዳታውን ቁሟል። እንዲሁም አንዳንድ ሃይማኖት ድርጅት ተሰጥቷል። ምክንያቱም የእነሱ እርዳታ ከቆመ መዘጋት ነው ያለበት። ሌላ ምንም ድርሻ የለውም። ያለ እርዳታ የሚንቀሳቀስ የለም። የእኛ ቤተክርስቲያን እየተራብን ቢሆን እየተቸገርን ቢሆን እስከ መጨረሻው ትቀጥላለች። አንድ ቤተክርስቲያን የተዘጋችበት የለም። ያው በጦርነት በክፉዎች ካልሆነ በቀር ያን ቢሆን ተመልሶ ሊሰራ ይችላል። በነግራኝ ጊዜ የፈረሰው ሁሉ ዛሬ እየተሰራ ነው እኮ። ቤተክርስቲያን መከራ ይደርስባታል፣ መከራ ይጠናባታል። ተመልሳ መቋቋሟ ግን አይቀርም። ዋና ጥቆ ሲወል ይልጓ የሲወል ደጆች አይችሏትም ተብላለችና ይሄ ደግሞ የክርስቶስ ቃል ነውና ቤተክርስቲያን ተመልሳ እንደገና በወርቅ በእንቁ ትሰራለች። ግን የጠፉትን ወጣቶች ስለማናገኛቸው ከቤተ ክርስቲያን ወጥቶ የሚሄድ ወጣት መኖር የለበትም። ይህንን አባቶች አጥብቃችሁ አስተምሩ። ይህ አደራ የተሰጠው ለእናንተ ነው። በእውነት ቅዱስ ጴጥሮስ ዛሬ በእናንተ ላይ አደራውን አስቀምጧል። ቅዱስ ጴጥሮስ ዛሬ ይፋረደናል። በእውነት የማያስተምር የማይመክር እንዲያው የንስሐ ልጅ አለኝ ብሎ አባትየውን እናት አባትን ይዞ ወጣቱ እየወጣ የሚሄድ ከሆነ ተጠያቂው የንስሐ አባት ማንም አይደለም። ቅዱስ ጴጥሮስን ትወደኛለህ ሲለው አጥብቆ 3 ጊዜ ሲጠይቀው ፍቅሩን ለመግለጽ ነው። ያው እንደሚወደው እያወቀ ግን ቅዱስ ጴጥሮስ ቃል እንዲገባለት ስለፈለገ ትወደኛለህን አለ 3 ጊዜ።
ከዚያ በኋላ ይሄንን አደራ አስቀምጧል። ይሄ አደራ በአሁኑ ጊዜ የተረሳ ይመስለኛል። ምዕመናንን ከመከባከብ ይልቅ ወጣቶችን ከመያዝ ይልቅ ሌላ ላይ ብዙ ጊዜ እናተኩራለን። እዚህ ላይ መሰራት ሲኖርበት እኛ በጭቅጭቅ እርስ በርሳችን በመቆቃቀስ የምናሳልፈው ጊዜ ይበልጣል። ወጣቱም ለአባቶች ታዛዥ መሆን አለበት፣ ተገዥ መሆን አለበት። የአባቶችን ምክር መስማት አለበት። ሲያስተምሩ ዝቅ ብሎ መማር አለበት። ቅድም እንዳልኳችሁ ቤተ ክርስቲያን መምጣት ለአምልኮት፣ ለስግደት፣ ለትህትና፣ ለፈሪሃ እግዚአብሔር ነው መሆን ያለበት፣ ለነገር መሆን የለበትም። አሁን ብዙ ጊዜ የሚታየው ቤተ ክርስቲያን መምጣት ነገር ግን መካሰስ። ሃይማኖት እንደዚህ በክስ የለም። ሃይማኖት በትዕቢት የለም። ሃይማኖት በፍቅር ብቻ ነው። ትወደኛለህ እኔ ያለው ክርስቶስ ፍቅር ከሁሉም ስለሚበልጥ ነው። በዚህ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ቁጥር 1 ጀምራችሁ ብታነቡ በጣም የሚደንቅ ቃል አለ። እንዲያው በሰዎች ልሳን በመላእክት ቋንቋ ብናገር እንኳን ፍቅር ከሌለኝ እንደሚጮህ ናስ እንደሚሿሿ ጸናጽል ነኝ ይላል። በመላእክት ቋንቋ እንኳን ብናገር ነው ያለው። ትንቢት ብናገር፣ ምስጢር ባፈር፣ እውቀት ቢኖረኝ፣ ተራራ እንኳን እስከማፍረስ እምነት ቢኖረኝ ፍቅር ከሌለኝ ምንድን ነኝ? ንገሩኝ። ከንቱ ነኝ። ተራራ የሚያፈልስ እምነት፣ ተራራ የሚያፈልስ ይህንን ያህል እምነት ኑሮን ፍቅር ከሌለን ከንቱ ነን እና ወደ ቤተ ክርስቲያን ስንመጣ ግን ለፍቅር ብቻ ይሁን። ምክንያቱም ወደ ቤተ ክርስቲያን ስንመጣ ማንን ፈልገን ነው የምንመጣ? ንገሩኝ። እግዚአብሔርን ፈልገን ነው የምንመጣ። እግዚአብሔር ደግሞ ምንድን ነው? ንገሩኝ። ፍቅር ነው አይደለም? ፍቅር ፈልገን መጥተን አልተን የምንመለስ ስለምን? መደማመጥ አለብን፣ መግባባት አለብን። በተለይ አባቶች ታዘዙ፣ ተቀበሉ። ምንም ይሁን ደግሞ እርግጠኛ ነኝ አባቶች እናንተን የሚጠቅመውን ነው የሚያዝዙ እንጂ የማይጠቅም ነገር አያዝዙ። ሃይማኖት የሚያስወጣ በተለይ ከሃይማኖት የሚለይ ከዚህ ከሆነ ግን አይሆንም፣ ተሰስታል ማለት ያስፈልጋል። አሁን ብዙ አባቶች እየሳቱ ወጥተዋል። ይህ የታወቀ ነው። ንፍቅናውን የመጣ ከአባቶች ነው። ሃይማኖቱም ያለ ከአባቶች ነው። ሁሉም ነገር ያለ ማለት ነው። ስለዚህ ሃይማኖታችን የሚለየን ከቤተ ክርስቲያናችን የሚያጠን ከሆነ እሱንን አይሆንም ማለት አስፈላጊ ነው። ከዚያ ውጭ ግን አባቶች ተማሩ ሲሏችሁ፣ አባቶች ወደ ቤተ ክርስቲያን ነው ሲሏችሁ መምጣት ግዴታ ነው እና በእውነት በሁለተኛ ትወደኛለህን ተብሎ ማንን ጠብቃለ? ጎልማሶችን ጠብቃለ። ጎልማሶች በቤተ ክርስቲያን አድጋችሁ እምነታችሁን እስከ መጨረሻ ይዛችሁ የክርስቶስ ልጆች እንድትሆኑ እግዚአብሔር ይርዳችሁ። ሶስተኛ ደግሞ በጎችን ጠብቅ ነው ያለው። በጎች የተባሉ ደግሞ ምዕመናን ናቸው። እነዚህ ተላለቆች እነሱን ጠብቅ ነው የተባለ። እነዚህ ደግሞ እንግዲህ ወደ ስጋው ደግሞ እንዲመጡ ወደ ቤተ ክርስቲያን እንዲቀርቡ የመጨረሻ ደረጃ ደርሰዋልና ከነዚህ በላይ ወደ ቤተ ክርስቲያን እንዲቀርቡ ነው ጠብቅ የተባለ። ይህንን መጠበቅ በጣም ቀላል ነው። ምክንያቱም እድሜያቸውም ራሱ ወደ ቤተ ክርስቲያን የሚመጡበት፣ የሚደክሙበት፣ የሚወድቁበት፣ የሚነሱበት ጊዜ ስለሆነ እነዚህን መጠበቅ አስፈላጊ ነውና ቅዱስ ጴጥሮስ በሶስተኛ ደረጃ ምዕመናን ጠብቅ ተብሏል። እና እንግዲህ በጎች የተባሉ ምዕመናን ናቸው። በየደረጃቸው ሕፃናት፣ ጎልማሶች፣ ሽማግሌዎች እነዚህን አደራ እንዲጠብቅ አደራ ተሰጥቷል። እነዚህን ለመጠበቅ ደግሞ ሁልጊዜ ካህናት ተግተው ይጠብቃሉ። ተግተው ካልጠበቁ ግን ከተጠያቂነት ነፃ አይሆኑ። መቼም አደራ ከተሰጠ አንድ ሰው አደራውን ካልተወጣ ያንን ሰው ሁለተኛ ልታምኑት አትችሉ። ካህን ተብሎ የሚጠብቀውን ምዕመናን ካልጠበቀ ዝም ብሎ መያዙ ብቻ ዋጋ ያሰጥም። ቁጥር ማብዛቱ ብቻ ዋጋ ያሰጥም። የቁጥር ብዛት አይደለም ዋናው ሃይማኖታቸውን ጠብቀዋል ወይ? እምነታቸው የሚፈልገውን ነገር አድርገዋል ወይ? በፍቅር ኑረዋል ወይ? ንስሐ ገብተዋል ወይ? ስጋውን ደሙን ተቀብለዋል ወይ? የሚለውን እሱን ማረጋገጥ አለባቸው የንስሐ አባቶች። አባቶች ይህንን አድርገው ምዕመናን ደግሞ የእነሱን ፈቃድ የማይፈጽሙ የእነሱን ትምህርት የማይቀበሉ ከሆነ ማነው ጥያቄውን የሚወስደው? ምዕመናን ናቸው። ስለዚህ ምዕመናንን አለመጠየቅ፣ በደለኛ ላለመሆን፣
አባቶች የሚሏችሁን መስማት፣ አባቶችም ደግሞ ከተጠያቂነት ነፃ ለመሆን አደራችሁን መወጣት፣ ማስተማር። እናንተ ማስተማር ነው። መቼም አታስሩ፣ መቼም አትገርፉ፣ መቼም አትቀጡ። የእናንተ ቃላችሁ ብቻ ነው አስተማሪ። ቃል ብቻ ነው የሚናገሩት። እነሱ ኑ ተማሩ ይላሉ፣ እነሱ ንስሐ ግቡ ይላሉ፣ እነሱ አትጣሉ ይላሉ፣ እነሱ ስጋውን ደሙን ተቀበሉ ይላሉ። ከዚህ ውጭ ምንም አያደርጉም። ሃይማኖታችሁን ጥላችሁ ብትኮበልሉ ካስተማሩ ተጠያቂ አይደሉም፣ ካላስተማሩ ነው። ካሳወቁ በኋላ ተጠያቂዎች እናንተ ናችሁ። እነሱ ግን የማስተማር አደራ ነው ያለባቸውና አባቶችን የማስተማር አደራችሁን ተወጣችሁ የመንግስተ ሰማያትን ቁልፍም የተያዘችው በእናንተ ናትና ቁልፍ ከፍታችሁ እንድታስገቡ ታላቁን አደራ ነው የሰጣችሁ። እናንተ በምድር ላይ ያሰራችሁት በሰማይም የታሰረ ይሆናል፣ እናንተ በምድር የፈታችሁት በሰማይም የተፈታ ይሆናል ነው የሚለው። የካህናት ስልጣናቸው በጣም ቀላል ነው። መንግስተ ሰማያት መግባት የሚቻለው በእነሱ በኩል ነው። መቼም ወውበት ተመራውተ ለመንግስተ ሰማያት የመንግስተ ሰማያትን ቁልፍ እሰጥሃለሁ ተብሏል። ይህ ቅዱስ ጴጥሮስ ብዙ ነገር ነው የተሰጠው። የማሰር የመፍታት የመንግስተ ሰማያት ቁልፍ የተሰጠው ለቅዱስ ጴጥሮስ ነው። ይህንን ታላቅ አደራ ነው የሰጠው ክርስቶስ። ይህ ታላቅ አደራ ዛሬ በአባቶች ላይ ስላለ አባቶችም አደራችሁን እንድትወጡ እግዚአብሔር ይርዳችሁ። ከዚህ በኋላ ምን አለው? እውነት እውነት እልሃለሁ ይላል። እውነት እውነት እልሃለሁ ጎልማሳ በነበርህ ጊዜ ወገብን ታጥቀህ ወደምትፈልገው ትሄዳለህ። ማንም አያዝብህም። የምትታጠቀውን በራስህ ነው፣ የምትሄደው ወደ ወደድከው ነው ይላል። በሸመገል ጊዜ ግን የሚያስታጥቁህም ሌሎች ናቸው። እጅህን አንተ ታነሳለህ፣ ትዘረጋለህ፣ ሌሎች ያስታጥቁሃል፣ ወገብን ያስታጥቁሃል፣ አንተ ወደማትወደው ይወስዱሃል ይላል። ይህ ምሳሌ ነው። አሁን እንግዲህ በጎልማሳነት ጊዜ ሁሉም ማድረግ ይቻላል። ራሱን ታጥቆ ወገቡን ወደ ፈቀደው ይሄዳል፣ ማንም አያዝበትም። ሲሸመግል ጊዜ ለመታጠቅም አስቸጋሪ ነው። ስለዚህ እንዲያው ጉልበት ሳለ መስገድ፣ መጾም፣ መነሳት፣ መውደቅ ያስፈልጋል። ከሸመገሉ በኋላማ መቆጠት ነው የሚመጣው እና በምን መከራ እንደሚያገለግለው በአገልግሎቱ ጊዜ ምን መከራ እንደሚደርስበት ቅዱስ ጴጥሮስን ሲነግረው ምን አለ? እንግዲህ አንተ ታጥቀህ ትሄድ ነበር፣ አሁን ግን ሰዎች እጅህን ዘርግተህ ያስታጥቁሃል፣ የሚወስዱህም ወደማትወደው ነው ይላል። ይህ ማለት ምን ማለት ነው? እነዚህን ምዕመናን ስትጠብቅ፣ ወንጌልን ስትሰብክ ብዙ መከራ ይደርስብሃል። እጅህን ትዘረጋለህ ማለት በመልዕልተ መስቀል ትሰቀላለህ ማለት ነው። እንግዲህ ቅዱስ ጴጥሮስ ተሰቅሎ ነው የሞተው። ስለዚህ ትሰቀላለህ፣ መከራዎች ይፈራረቁብሃል። አንተ ወደማትወደው ይወስዱሃል ማለት ወደ ሞት ይወስዱሃል፣ ሞት ወዳለበት ቦታ ይወስዱሃል። ገና ደቀ መዛሙርቱን እኮ ምንድን ነው ያላቸው? ወናሁ አነፌነወክሙ ከመ አባግ ማእከለ ተኵላት፣ በተኩላዎች መካከል እንደ በጎች እልካችኋለሁ ነው የተባለ። ገና ሲላኩ መከራ እንዳለባቸው ነግሮ ነው ያሰናበታቸው እና ይህንን አገልግሎት ለመፈጸም ግን አንተ ወደማትወደው ትሄዳለህ ማለት ወደ ሞት ቦታ ትሄዳለህ። እጅህን ዘርግተህ ያስታጥቁሃል ማለት ነው። በመልዕልተ መስቀል ይሰቅሉሃል ማለት ነው። ወይቤሎ ትለወኒ ተከተለኝ አለ። ትለወኒ ማለት ምን ማለት ነው? በሞት ምሰለኝ ማለት ነው። በሞት ምሰለኝ። ስለዚህ ምዕመናን ለማስተማር ብዙ መከራዎች አሉ። እነዚህ ማለት አስፈላጊ ነው። መገረፍ አለ፣ መታሰር አለ፣ መሰቃየት አለ፣ ሞት አለ። እንዳለ የክርስቶስ የእግዚአብሔር ሰዎች ታሪካቸውን ብታነቡ መጨረሻቸው ሞት ነው። ሞታቸው ደግሞ በምንድን ነው? ስለ ሃይማኖታቸው ነው። ሲሰርቁ ሲዘርፉ እነዚህ እንደኛ እየተካሰሱ እርስ በርሳቸው እየተገፋፉ አይደለም። እነሱ ዝም ብለው ወንጌልን ነው የሚሰብኩ፣ ወንጌላቸውን ይሰብካሉ። በዚህን ጊዜ ደግሞ የወንጌል ጠላት የሆኑ የክርስቶስ ጠላት የሆኑ መከራ ያበዙባቸዋል። ያንን መከራ ግን እነሱ ጉዳይ አይሉትም። እንዲያውም ቅዱስ ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 5 ላይ እስር ቤት ቆይቶ መልአኩ ሂዶ አውጥቶ ላከ። እስር ቤት እያለ ሂደው አመጡና በቀያፋ በሊቀ ካህናቱ ፊት አቆሙት። አንተ ሰው አታስተምር ብለን ነበረ፣ ኢየሩሳሌምን በትምህርት ሞላሃት፣
እኛንም ልታስፈርድብን ነው። ከዚህ በኋላ እዚህ ጀምረህ እንዳታስተምር አሉ። በአደባባይ አቁመው ነው እንግዲህ በሊቀ ካህናቱ ፊት አቅርበው እንደዚህ አሉ። ምን አለ እሱ? እኔ ግን ትምህርቴን ከዚህ ስወጣ እቀጥላለሁ ነው ያለ። ከዚህ ስወጣ እቀጥላለሁ። እና እንደዚህ አባቶች በጭካኔ በጥላት መከራውን ታግሰው መከራው ሳይሰማቸው እንዲያውም መከራ ሳያገኛቸው ከዋለ ቦታቸውን ለቀው ይሄዱ ነበር። አይ ዛሬ መከራ አላገኘንም፣ ዛሬ ምዕመናን ተቀብለውናል፣ እነዚህ ሊያሰቃዩን አይችሉም፣ ስቃይ ወዳለበት ወደ የማያምኑ እየሄዱ ያስተምሩ ነበር። ዛሬ ደግሞ ተገላቢጦ ሆነ። ዛሬ ለወንጌል ማን ነው አንገቱን የሚሰጥ? ዛሬ ስለ ወንጌል የሚገረፍ ማን ነው? ሁሉም ድሎት፣ ሁሉም ጊዜያዊ ጥቅማችን አሸንፎታል። ጊዜያዊ ጥቅማችን ከሚነካብን በእኛ ላይ የሆነ መታሰር እንኳን ይመጣል ብለን ካሰብን ወንጌሉን እንተዋለን፣ እውነት መናገሩን እንተዋለን። ስለዚህ ይህ ለእኛ የሚጠቅም አይደለም። እንግዲህ ሐዋርያቱ ያስተማሩ በመከራ ነው። ምዕመናንም ሃይማኖታቸውን ይዘው ሲኖሩ በመከራ ነው። እየተሰቃዩ እየተገረፉ ነውና በእውነት ቅዱስ ጴጥሮስ እንግዲህ ይህንን አደራ ተቀብሎ እርሱ አደራውን ተወጥቷል። እስከ መስቀል ድረስ አደራውን ተወጥቷል። ቅዱስ ጳውሎስ የሚለው ቃል አለ። ሃይማኖቴን ጠብቄያለሁ፣ መልካሙን ተግባር ተጋድያለሁ፣ ሩጫዬን ጨርሻለሁ። ከዚህ በኋላ ምን አለ? የክብር አክሊል ተዘጋጅቶልኛል ነው ያለ። እና ሐዋርያቱ የክብር አክሊል ሩጫቸውን ጨርሰው ሃይማኖታቸውን ጠብቀው መልካሙን ገድል ተጋድለው አልፈዋል። አሁን ያለነው ደግሞ አደራውን ተቀብለን ቢያንስ የእነሱን ያህል ስራ ባንሰራ እነሱን መምሰል ግዴታ ነው። ዛሬ ግን እኛ እሱን እያሰብነው አይደለም፣ ለራሳችን ጥቅም ነው ስንጨቃጨቅ የምንውለው። እሱን እግዚአብሔር ያውቀዋል። እግዚአብሔር ደግሞ ነገ መልስ ይሰጣል። ስለዚህ አባቶች አደራችሁን ለመወጣት ምዕመናን ደግሞ አባቶች የሚሉትን ተቀብላችሁ ንስሐ ገብታችሁ ስጋውን ደሙን ተቀብላችሁ የመንግስተ ሰማያት ወራሾች እንድንሆን እግዚአብሔር ይርዳል። እና ይህንን ትምህርቴን እዚህ ላይ ላብቃና ሙሽሮች ያው ሊቀ ማእምራን ያብራሩታል። እንግዲህ ሙሽርነት ወይም ትዳር ጋብቻ ቀላል ነገር አይደለም። እግዚአብሔር የወሰነው ነው፣ እግዚአብሔር የደነገገው ነው። ሰው ብቻውን ይኖር ዘንድ መልካም አይደለም። ንግበር ሎቱ ቢጸዘ ይረድዎ፣ የሚረዳውን ጓደኛ ረዳት እንፍጠርለት ነው ያለ። ሰው የብቻው ከኖረ ትክክለኛ ሆኖ ሊኖር አይችልም። ሀሳቡ ይቀዘበዛል፣ ሀሳቡ ይበተናል። በቃ ብቸኝነት ይሰማዋል። አዳም መጀመሪያ ሲፈጠር ብቻውን ነበረ። ሌሎች ፍጥረታት ጥንድ ጥንድ ሆነው አየና እሱ ብቻውን ሆኖ አየ። በዚህ ጊዜ አዘነ ይላል። አዘነ። እንዴት ነው ሌሎችን ጥንድ ጥንድ አርጎ ፈጥሮ ሁለት አርጎ ፈጥሮ እኔን ብቻዬን ያደረገኝ ብሎ እግዚአብሔር አዳም አዘነ ይላል። ስላሴ ደግሞ አዳም እንደሚያዝን አላውቅ ብለው አይደለም። ምክንያቱም አዳም አዝኖ ማግኘት አለበት፣ ሔዋን ጸልዮ ማግኘት አለበት። ያም አስቸጋሪ ነው። አዝኖ ፈልጎ በራሱ ፍላጎት እንዲያገኛት ስላሴ ስላሰቡ አዳምን ብቸኛ ፍጡር አድርገው ፈጠሩት። ግን በሱ ባህሪ እኮ ነበረች፣ በሱ ባህሪ ነበረች፣ በሱ ውስጥ ነበረች። ግን አዳም ፈልጎ ማግኘት ስላለበት ጸልዮ ለምኖ ማግኘት ስላለበት ብቸኛ ሆኖ ተፈጠረ። ኋላ ግን ሲያዝን አይ የሰው ልጅ መልካም አይደለም፣ ብቻውን ከኖረ መልካም አይሆንምና የምትረዳውን ረዳት እንፍጠርለት አሉ። ከአዳም ጎን አንድ አጥንት ወስደው ያንን የወሰዱበትን አጥንት ሞልተው እንደነበር አድርገው ያችን የወሰዷትን አጥንት ፍጹም አካል ሰርተው መልካም ቆንጆ አድርገው ከሰሩ በኋላ ለአዳም አምጥተው ሰጡት። አዳም ተቀበልና ዛቲ አማጥም ወስጋ ማስጥም ስጋዬ፣ ይህች አጥንት ከአጥንቴ ናት፣ ይህች ስጋም ከስጋዬ ናት፣ ስለዚህ ሴት ትባላለች፣ ወትከውነኒ ብእሲትየ ሚስትም ትሆነኛለች ብሎ ተቀበላት ይላል። ተቀበላት። እንግዲህ አዳም ይህችንን ከራሱ ያገኛትን አጥንት ከራሱ የወሰዳትን ስጋ ሴት አድርጎ ሲሰጠው ተቀበላት ይለዋል። ከዚህ በኋላ ወይ ከሙሉ አለ ወይ ሀድግ ቢስ ያባው ወጥሞ ይተለው አለ ቢስቱ። ከዚህ በኋላ የሰው ልጅ እናት አባቱን ይተዋል፣ ሚስቱንም ይከተላል ይላል። ሚስቱንም ይከተላል ሲባል ከዚህ በኋላ አይለያዩም። ደጋ ቢወጣ ደጋ ትወጣለች፣ ቆላ ቢወርድ ቆላ ትወርዳለች።
ይህ ቦታ ይህ አካባቢ አየሩ አይስማማኝምና ይቻል ኑር አትልም። አብረው መኖር እንዳለባቸው ወንጌሉ ይናገራል። ወንጌሉ በማቴዎስ ወንጌል ምዕራፍ 19 ላይም አለ፣ በዘፍጥረት ላይም አለ ምዕራፍ 2 ላይ እና ከዚህ በኋላ አንድ ናቸው ይላል። ወይ ከሁሉ አንድ ስጋ ይሆናሉ ማለት ይኸው ዛሬ በአንድ በስጋው ደግሞ አንድ መንፈስ ቅዱስን አግኝተዋል። ዛሬ በስጋው ደግሞ ከብረዋል፣ አንድ ሆነዋል ማለት ነው። ነገ ደግሞ በልጅ አንድ ይሆናሉ። ነገ ልጅ ሲወልዱ ሴት ከሆነ አይ ሴት ናትና ለአንቺ ናት አትባልም። ወይም እሷን ብትመስል እናቷን ብትመስል አይ አንቺን ስለምትመስል ለአንቺ ልጅ ናት ሊል አይችልም ልጁ። ወይም ደግሞ ወንድ ሆኖ እሱን ቢመስል እናቲቱ አይ ልጅ ላንተ ነው አይልም። በነገራችን ላይ ሴቶች እንኳን የታደላችሁ ናቸው፣ ማንም አይጠራጠራችሁ። በተለይ ወንድ ላይ ነው ችግሩ ያለ። ወንዱን የማይመስል ቢፈጠር እናቲቱን ብቻ መስሎት ይወለድ ያንተ ብቻ ነው ሊባል አይችልም። ምክንያቱም አንድ ሆነዋል። ወይ ተውኑ አደስ ያለው ይሄንን እና አንድ ስጋ ሆነዋል። አላ ይቆሉ ክሊየተ ሁለት አይደሉም ከእንግዲህ በኋላ። እንግዲህ ሁለት ስላልሆናችሁ አንድ ሆኖ የሆነ ሰው ደግሞ ክርስቶስ ተወለኛለን እንዳለው መዋደድ ግዴታ ነው። ያለ ፍቅር አንድነት ውስጥ መኖር ቀርቶ ሰፈር ላይ መኖር አይቻልም። ፍቅር የሌለው ሰው ሰውም እንደጠላው እሱ ብቸኝነት እንደተሰማው ከሰዎች እየራቀ በጣም ሰዎች ባዩት ቁጥር እየተሸማቀቀ ነው የሚኖር አንዳንድ ሰው። ሌላው ደግሞ እኔ ምን አለብኝ ከሁሉ ጋር ተስማምቼ ነው የምኖር ይላል እና በእውነት ይህ ጋብቻ ሲፈጸም ብዙ ነገር ተደርጎበት ጸሎት ተጸልዮበት ስጋውን ደግሞ ተቀብላችሁ ነው። ይህ ታላቅ ጋብቻ ነው። ክርስቶስ የሚፈልገው ጋብቻ እውነተኛ ጋብቻ ነው። ይህንን እውነተኛ ጋብቻ ደግሞ እግዚአብሔር አስተጣመረ ሰብእ ይብልጥ እግዚአብሔር አንድ ያደረገውን ሰው አይለይ የተባለ ይህንን ጋብቻ እግዚአብሔር አንድ አድርጓቸዋል። ቅድም እንዳልኳችሁ በመጀመሪያ አባቶች ጸልየውበታል። ከዚያ በኋላ ደግሞ ስጋውን ደግሞ ተቀብለው በማይተም ታትሞበታል። ከዚህ በኋላ በዚህ ገብቶ አፈርሳለሁ በእነዚህ ጋብቻ በእነዚህ ባለትዳሮች መካከል ገብቶ እለያያለሁ የሚል አንድ አካል መኖር የለበትም። ይህ በእውነት ይህንን የሚያደርግ ካለ ሰይጣን ብቻ ነው። ሰይጣንን ደግሞ እናንተ መቋቋም አለባችሁ። የምትቋቋሙት በምንድን ነው? በጸሎት ወደ ቤተ ክርስቲያን በመምጣት ፈተና ከገጠማችሁ ደግሞ ለአባቶች በመናገር አባቶች የራሳቸውን ድርሻ ይወጣሉ። እንዲያድጋችሁ ይህ ጋብቻ ትክክለኛ ጋብቻ ነው። ዛሬ ትክክለኛ ጋብቻ ነው። ነገ ደግሞ መቀጠል ያለበት በዚህ በትክክለኛ መንገድ ነው። ነገ ወደ ፍርድ ቤት መሄድ በጣም ያስወቅሳል። በጣም ቤተክርስቲያንን ያስወቅሳል፣ አባቶችንም ያስወቅሳል፣ እናንተንም ያስወቅሳል። ስለዚህ ሰው እኮ ከወሰነ አብሮ መኖር ይችላል። አውሬ ጋር እየኖረ እንኳን ሰው እንዴት ለምን አይኖርም? ስለዚህ መወሰንና በአንድ መጽናትን ያስፈልጋልና በአንድ ላይ ሆናችሁ እስከ መጨረሻው እንድትኖሩ እግዚአብሔር ይርዳችሁ። በእውነት ዛሬ እንግዲህ ስለ ቅዱስ ጴጥሮስ ተምረናል። ቅዱስ ጴጥሮስ የንስሐ ሰው ነበረ። ምንም መጀመሪያ ቢሰሳት በንስሐ ስለተመለሰ ከስልጣኑ ሳይወርድ ሊቀ ሐዋርያት ነው። ሊቀ ሐዋርያነቱን ሳያጣ ቦታውን ሳያጣ ክብሩን ሳያጣ የቀጠለ እስከ መጨረሻው በንስሐ ነው። በእውነት ንስሐ ትልቅ ነገር ነው። አሁን ችግሩ ሁላችንም በቃ ለንስሐ ያለን በጣም የወረደ ነው። አጠፋችኋል፣ እንደዚህ ፈጽማችኋል ሲባል እንኳን አላጠፋውም ክርክር ነው እንጂ ጥፋቱን የሚያምን የለም። በተለይ አባቶች ሲናገሩ ተቀብላችሁ ንስሐ ገብተን ስጋውን ደሙን ተቀብለን የመንግስት ወራሾች እንድንሆን እግዚአብሔር ይርዳን። ይቆይ።